የምሰራው ቶስት ነው እና ምን እንዳደረኩበት መጀመሪያ በሰል አደረኩኝ፣ ጌዘር አደረኩኝ እና ፍልፍል ሮም ታውቃላችሁ፣ ትልቁን ማለት ነው። ከዛ ቅመም አደረኩኝ። ገባችሁ? ዶሮውን ጨምሬ ቅመም ምናምን አደረኩኝ። እንግዲህ ይበስላል ማለት ነው። ቀይ ይበስላል። ከዛ በኋላ አብረን የሚቀጥለውን ባይ ስቴፕ እና ያለን ማለት ነው። ባይ ስቴፕ ስቴፕ ባይ ስቴፕ ጋይስ በሰላም ቆዩልኝ። 2 ማንኪያ ጊብን አድርጌያለሁ። ጊብን ሳዕል ማለት ነው እንዲጣፍጥ ጣፋጭ እንዲሁም ማለት ነው። ኦኬ እንደዚህ አድርጋችሁ ሁሉም ግብአቶች ካረጋችሁ በኋላ ልታወጡ ሊጨርሱ ስትሉ ጊብን አድርጉበት። ምክንያቱም ብዙ እሳት ስለማያስፈልገው ማለት ነው። ጊብን ዶሮ መብሰሉን አይታችሁ ታበቁ ማለት ነው። ቆንጆ ነው ደርሷል። ቤተሰቦቼ ቤተሰብ ያልሆናችሁ ሰብስክራይብ አድርጉኝ። እናንተ አይቆጥርባችሁም። ይሄው ዶሮውን አደረግነው። ይሄንን ደግሞ ማለት ነው ይሄ ጊብን ሸራ ያላችሁ አይደለ? የዚህ አይነት እና የዚህ አይነት እኔ ይሄንን ቆርጬ ማለት አንዱን ለሁለት ዳቦ ነው የምጠቀመው ማለት ነው። ምክንያቱም ብዙ ብዙ ድፎን እንዳይበዛበት ማለት ነው። የእናንተ እንደፈለጋችሁ አንዳንድም አድርጉ እንደዚህ አንዳንድ ጣል አድርጉበት። እኔ ደግሞ ግማሹ ማለት ነው የምትመቱት ማለት ነው። በአንድ ላይ አድርጋችሁ በዚህ ትመቱት አላችሁ እንደዚህ ማለት ነው። እኔ ምክንያቱም በእጄ ካሜራ ስለያዝኩኝ መምታት አይሆንልኝም። ምክንያቱም ትንሽ እና እንደዚህ አድርጋችሁ በዚህ ትመታላችሁ። ወይም ደግሞ ማሽን አለ ጥር የሚል ማሽን አለ በትንሿ ማለት ነው። ለኬክ ለምናምን የምንጠቀምባት የለችም። በዛ መምታት ትችላላችሁ። እኔ ስላልፈለኩ ነው። ይኸው በዚህ መልኩ እኔ የምሰራው የ4 ፍሬ ነው ማለት 4 ፍሬ እና ጊብ እናደርጋለን። እዛ እንቀባዋለን ማለት ነው። እንደዚህ እያደረግን ገባችሁ? ጊብን ሞዘሬላ ትንሽ ጣል ታረጉበታላችሁ ከላይ። ዋው ይኸውላችሁ አንዳንድ ቅድም እንደነገርኳችሁ አይደለ? ሁለቱን ለ4 ዳቦ ተጠቀምኩ ማለት ነው። አያችሁት አይደል? ይሄንን ደፈነ። ከዛ ይሄን እንጨምረዋለን ማለት ነው። የቅድሙን ሶስ ያዘጋጀነው ማለት ነው። የቅድሙን ሶስ ጨመርን አይደለ? በቃ ይሄን እንደዚህ አድርገን እንትን እንለዋለን ማለት ነው። ላይ እንዳይደርቅ ነው እንዳይደርቅ ያንን የቅድሙን ጊብን ቀሽጣ ትንሽ ማዮኔዝ አርጌ ያዘጋጀሁትን ማለት ነው እንትን አልኩኝ ሀበላየው አደረኩኝ እንዳይደርቅ አይደለ ትንሽ ሞዘሬላ ደግሞ እንዳይደርቅ ነው። እና ይሄን ይመስላል ሲወጣ ዘና ያለን የኔ ውዶች ሰብስክራይብ አድርጉ እሺ ሰብስክራይብ አድርጉ ለኔ ይጠቅመኛል። እናንተ አይጎዳችሁም። የሚጎዳችሁ ቢሆን ኖሮ እንትን አላችሁ ነበር አድርጉልኝ ምናምን አላችሁ ነበርና ሰብስክራይብ አድርጉኝ እሺ። 1000 አስገቡኝ ቢያንስ ወዳጆቼ።